ሰላም የኢንስፓየሪንግ ስፒች ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በዚህ ቻናል የዓለማችንን ታላላቅ ሰዎች የህይወት ጉዞ፣ የስኬታችን ምስጢርና ህይወታችንን ሊቀይሩ የሚችሉ ትምህርቶችን እናቀርባለን። ዛሬ ደግሞ አንድ የምግብ ጥያቄ ልጠይቃችሁ። እሱም አንድ ሰው 27 ዓመታት በእስር ቤት ቢያሳልፍ ከዚያ በኋላ በቀልን ይመርጥ ይሆን ወይስ ይቅርታን? ብዙዎቻችን በቀልን እንጠብቃለን። ነገር ግን ኔልሰን ማንዴላ የተለየ ሰው ነበር። 27 ዓመታት በእስር ቤት ቢቆይም የመረጠው ይቅርታን ነበር። ይህም የአገሪቱ ታሪክና የዓለምን አመለካከት ቀየረ። ኔልሰን ማንዴላ በ1918 በደቡብ አፍሪካ ተወለደ። በዚያን ጊዜ ደግሞ ጥቁሮችና ነጮች እኩል መብት አልነበራቸውም። ጥቁሮች በብዙ መንገድ ይገለሉ ነበር። ማንዴላ ይህንን ሳይ አንድ ቀን አገሬ በእኩልነት ትኖራለች ብሎ ወሰነ። ጠበቃ ሆኖ የተጨቆኑ ሰዎችን ይከላከል ነበር። ከዚህ አልፎ ደግሞ ለፍትህ በድፍረት ያቀርብ ይታገል ነበር። ይህ ደግሞ በ1962 ወደ እስር ቤት እንዲገባ አደረገው። ይህም ለአንድ ዓመት ሳይሆን ለሁለት ዓመት ሳይሆን ሙሉ 27 ዓመታት ታስሮ ኖረ። ብዙ ሰዎች በዚህ ሁኔታ ተስፋቸውን ያጣሉ። ነገር ግን ማንዴላ አልተሸነፈም። እስር ቤቱን እንደ ትምህርት ቤት ተጠቀመበት። አእምሮውን አሳደገ፣ ትዕግስትን ተማረ እና ተስፋውን በፍጹም አልጣለም። በ1990ዎቹ ደግሞ ከእስር ቤት ሲወጣ ዓለምን በቀል እንደሚፈልግ ጠበቀች። ነገር ግን እሱ እንዲህ ያለ ድንቅ የሆነ ሐሳብ ነበረው። እሱም ቂምን ተሸክሜ ከእስር ቤት ብወጣ አሁንም እስረኛ እሆናለሁ የሚል ድንቅ የሆነ አስተሳሰብ ነበረው። ስለዚህም በቀልን ትቶ ይቅርታን መረጠ። ይህ ውሳኔ ደቡብ አፍሪካን ከትልቅ ግጭት ለማዳን አስተዋጽኦ አደረገ። በ1994 የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት ሆነ። ስልጣንን ለበቀል አልተጠቀመበትም። ሀገሩን ለማስታረቅ፣ ሰዎችን ለማቀራረብና ሰላምን ለማጠናከር ተጠቀመበት። ውድ የዚህ ቻናል ቤተሰቦች ከዚህ ታሪክ እኛ የምንማረው ደግሞ ችግርህን፣ ህልሞችን ማቆም የለባቸውም። ትዕግስት ደግሞ ትልቁን የስኬት መንገድ ነው። ይቅርታ ደግሞ የደካማ ሰው ምልክት ሳይሆን የጠንካራ ሰው ባህሪ ነው። ምናልባትም አሁን ላይ በህይወትህ ከባድ ጊዜ ውስጥ ትሆን ይሆናል። ምናልባትም ብዙ ሰዎች አትችልም ብለው ነግሮህ ይሆናል። ነገር ግን የኔልሰን ማንዴላ ታሪክ አስታውስ። 27 ዓመታትን እስር ቤት እንኳን ህልሙን ሊያስቆመው አልቻለም። ስለዚህም አንተም በራስህ እመን፣ ተግተህ ስራ፣ ችግሮችን ደግሞ እንደ መሳሪያ ተመልከት። አንድ ቀን የዛሬ ትግልህ የነገ የስኬት ታሪክ ይሆናል። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ።